ጥሩ ሀብት እኮ ነው ያስቀምጥሽው ለልጅሽ። እኔ ራሴ ለማየት አፍር ወንድ ነህ ሴት ነህ በደንብ ይኸው የሁለተኛው የመጀመሪያውን ይኸው አይ አይደለ ደግሞ እኮ በጨርቅ እስከነፓንቷ እንዲቆረቆርላት ማለት እኮ ነው እስከነፓንቷ። ከዛ ደግሞ ተመሳሳይ ሰዎች ደግሞ ይተባበሩና ቤታዮን ይሰድቡብኛል። እንዳትነኳት ቤታዮን ምድረ እሙሙሽ በሙሉ በኢንስታግራም ድሮ እኮ ነው የተለቀ ከእናንተ አይቶ እኮ ነው የኢትዮጵያ ሕዝብ በሙሉ ያ የኢትዮጵያ ልጆች በሙሉ ምን ችግር አለው እና ከሬው ለቀዋል ብለው አይደለም እንዴ ከ2017 ጀምረው አብራችሁ ስትለቁ የነበረ የሁልሽም እኮ ቂጥ እኮ እናንተን ሽኮ ስትፈናግ ኢንስታግራም ላይ እኮ ነው በግሩፕ እኮ ነው ሲፈናገሩ የነበሩት ኢንስታግራም ላይ። የዛ ሰዓት ምን ነበረ መሰላችሁ ደግሞ መቆሸሹ ፓንቷ እሱንማ በደንብ ላይ ቆሽሿል እንዴ ፓንትየው ግም እኮ ናት የጠነባች እኮ ናት። ሰው አድርጋችኋታል እንዴ ይቺ እኮ ማንም ያሳድ ደግሞ እኮ እኔ እኮ የሚገርመኝ እኮ አንዴ እናትም አባትም የለኝም ትያለሽ። አንዴ ጨዋ ማን ያሳደገሽ? ጨዋ እናት አባት ከሌለሽ እኮ ማንም መንገደኛ እኮ ለነፍስ ብሎ እኮ ነው የሚያሳድግሽ። ምን ጨዋ ጫማ ብትሆኝ ኖሮ እምስሽን እስታንቡል እና የመን እኮ መተዳደሪያ ኢቨን አሁንም እኮ ስሯ እኮ እሱ ነው። በነገራችን ላይ እናንተ እኮ አታምኑም እንጂ እኮ ልጅቷ እኮ አሁን እኮ ለማንም ካድሬ ለእኛ ዘመዶች እኮ ነው ሴት የምታቀርበው። ሴት እኮ አቅራቢ ናት። ታውቃላችሁ ይሄንን ሴትም ወንድም እኮ አጣባሽ ናት። አከሌ ገብታለች ይልቁንስ እናንተ አህዮች ደግሞ ተጠንቀቁ። አሁን ኢትዮጵያ ውስጥ እንደገመም አምላክ እስራኤል ዩቱብ ላይ ይህን ነገርማ ምኑኝ ክላስ ብር ትከፍላላችሁ፣ አባል ትሆናላችሁ። እናንተ የሃይማኖት ነገር ነው እንዲህ አባል ትሆኑና ትማራላችሁ። ምንድን ነው የምትማሩት? እንዴት አድርጋችሁ ሴትን ወንድ እንዴት እንደሚያጥምድ ወንድ እንዴት ሴትን የሚያጠምድ ዩቱብ ላይ ጠብቁኝ። እስከነ ትምህርት ቤቱ እስከነ አድራሻው እስከነ ምናምኑ ቁጭ አድርጌ እነግራችኋለሁ። በታልኳችሁ ሴቱን ወንዱን አልኳችሁ ሙለጭ። እስቲ ናውጣንተ አስኮ በለቋት ያት ልጅ